ወዳጆቼ ጊዜ የለንም ጊዜ የሚባል ነገር የለንም ስፔሻሊ ታላቁን ተልኮ በዓለም ሁሉ ላይ እንድታደርሱ ውክልና የተቀበላችሁ ቅዱሳን ክርስቲያኖች የጌታ የኢየሱስ ክርስቶስ አምባሳደር የሆናችሁ ከፀሐይ በታች ኢየሱስ ክርስቶስን የምትገልጡና የምታሳዩ በቃልና በተግባር የኢየሱስ ክርስቶስን መልክ በህዝቦች መካከል የምታሳዩ ጊዜ የለንም ይሄንን መልእክት የምትሰማ ወዳጄ ጊዜ የለህም አንቺም አንተም ጊዜ የላችሁ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ ቀን ሳለ የላከኝን ስራ ላደርግ ይገባኛል ማንንም ሊሰራ የማይችልባት ሌሊት ትመጣለች አለ ያ ማለት ምን ማለት ነው ሞት እየመጣ ነው ሞት ከመጣ በኋላ እድል አይኖርም ሞት እድል አይሰጥም ሞት የሚመጣበት ቀን ደግሞ አይታወቅም ሞት ሳይመጣ ቀኑን ተጠቀም ሞት ሳይመጣ መስክር ነገ መሰክራለሁ ነገ ሰራለሁ ነገ አውጃለሁ ነገ ሰብካለሁ ይልክ ቀጠሮ አትያዝ ነገ የሚባል ነገር የለም በነገራችን ነገ የሚባል ነገር የለም ክርስቲያን ኮንክ አማኝ ኮንክ ዳለማውያን የ30 የ40 አመት እቅድ ልታወጣ ትችላለህ አማኝ ግን የተሰጠውን ቀን ብቻ ነው የሚኖረው ዛሬ ብቻ ነው ያለ ይሄንን መልእክት ለወዳጆች ንገር ዛሬ ብቻ ነው ያለ ብለ ንገረው ነገ የሚባል ነገር የለም ቀን ሳለ የላከኝን ስራ ላደርግ ይገባኛል ሞት እንዳይቀድመኝ ክርስቶስ ኢየሱስ የሰጠኝን ታላቁን ተልኮ ለዓለም ሁሉ ማድረስ አለብኝ ኃላፊነት አለብኝ ከፀሐይ በታች አክት ስታደርጉ ስትንቀሳቀሱ ስፔሻል ጥሪ እንደደረሰው ሰው ተንቀሳቀሱ ቤተክርስቲያን የክርስቶስ አካል ናት የክርስቶስ ሰውነት ናት የሰውነቱ ክፍል ናት ጌታ ኢየሱስ ክርስቶስን ሳንመሰክር ጊዜ አይለቅ ፉከራ አይደለም ጌታን መመስከር ማለት ፉከራ አይደለም የሃይማኖት ስርዓት አይደለም የህይወት ጉዳይ ነው ህይወት ያላገኙ ሰዎች እንዲያገኙ ቶሎ ብላችሁ መስክሩ አንዳንዶቻችሁ ከቤት ስትወጡ እቅድ ይዛችሁ ነው የወጣችሁት ግን ምንም አላደረጋችሁም ቡና ጠጥታችሁ ብቻ ነው የዋላችሁት ጧት ስትወጣ ይዘ የወጣውን እቅድ ለምንድን ነው ያላሳካው ራስን ጠይቅ ጊዜ የለህም ነገ ሰራለሁ ብለ ነው አይደል የተውኮ ጧት ስትወጣ ይዘ የወጣውን እቅድ በቃ ነገ ብለ ነው አይደል የመጣው የታለ ነገን እስኪ ያሳየኝ ነገን የሚያሳየኝ ሰው አለ እስኪ እጅን ዘርግተህ ንካና አሳየኝ በሚነካ ቀን ውስጥ ሆነ ፀሐይ ያበራች ነው የሁሉ ነገር ደስ ይላል የተሰጠ ቀን ይሄ ነው ነገ አልተሰጠም ገና ነው ነገ አይታወቅም ስለዚህ ላንተና ለቤተሰቦች ይሄ መልእክት ይሁን ነገ የሚባል ነገር የለም ለነገ እቅድ የምታወጡ ሰዎች ረጅም መንገድ ያዘጋጃችሁ ሰፊ ሜዳ የምታዩ ሰዎች ነገ የሚባል ነገር የለም ዛሬ መስክር ዛሬ ተናገር ባስ ውስጥ ታክሲ ውስጥ የቸርች መድረክ አጠብቅ ትራንስፖርት ውስጥ ትሬን ውስጥ ኤርፖርት ውስጥ መስሪያ ቤት ዝም ብለህ መስክር ታላቁን ተልኮ ተቀብለሃል ጊዜ የለም ይሄንን መልእክት ለብዙ ሰዎች ሼር አድርጉ አድርሱ ባካችሁ ጊዜ የለም ጌታ ይባርካችሁ ለነገ አይባልም ዛሬ ቀኑ ተሰጥቷል በተሰጠ ቀን ክርስቶስን መስክር ጊዜ የለህም ጊዜ